45 ኪሎ ሜትር ደደር የምትባል ከተማ መሄድ አለብኝ። ደደርና ታውቃታለህ? አዎ ደደር መሄድ አለብኝ። ቆቦ ሄደ ከበሮዳ ቆቦ ሄደ ቆቦ የምትባል ከተማ አለች። 12 ኪሎ ሜትር ታጥፈህ ነው ደደር የምትሄደው። እና የመጀመሪያው ምን አደረኩ? 8ኛ ክፍል ልክ እንዳለፍኩኝ እዛ መሄድ ስላለብኝ ወደ ቤተሰብ ጋር ተመለስኩና ትንሽ እንደቆየው ምግብ ለስራ የሚባል ነበር ያኔ። ምግብ ለስራ ማለት ትሰራና ምግቡን ታገኛለህ። እህል ይሰጣል መንግስት። ግብርና ሚኒስቴር እንትን ትተክላለህ። ምንድነው ይሄ እርከን ይሰራና ዛፍ ይተከላል። ለዛ ደግሞ ስንዴና ዘይት ይሰጣል። እሱን 2 ወር ሰራው። ዋው! እሷን ያስቀምጥኩኝና እሷን ይዤ ወደ ደደር ሄድኩኝ። እሺ ከዛ ደደር ወጣ ብለን አብረን ሄድናቸው ልጆች ነበሩና እዛ ከሄድን በኋላ ልክ የሳር ቤት ተከራየን። ከደደር ከተማ ወጣ ብሎ ወደ 2 ኪሎ ሜትር ምናምን የሚርቅ ነው እሱም ከትምህርት ቤቱ ማለት ነው። እዛ ሳር ቤት 6 ወር እንደቆየው እንደ ልማዴ ራሴን እስካስለምድ ነው እዛ። ልክ ሴሚስተሩ እንዳለቀ የሂሳብና የፊዚክስ የኬሚስትሪ ምናምን ሲወጣ እነኚህ ሳብጀክቶች ነው። እኔ በአብዛኛው ይሄ ሌላ ተጓዳኝ ሳብጀክቶችም እስከዚህም ነኝ። ይሄ ሌላ ሙዚቃ፣ እርሻ ምናምን የሚባሉ ትምህርቶች ብዙ ትምህርቶች ነበሩ። እነሱን እዚህ ደግሞ ተቃራኒው ነው። አንተ ቁጥርና አሁን የምትላቸው ነገሮች ደግሞ የሰው ልጅ እኮ በቃ አንተ እዛኛው ላይ ነው እንግዲህ ታሪክ ሊሆን ይችላል፣ ፖለቲካ ሊሆን ይችላል፣ ወይ እነዚህ ስነ ጽሁፍ የሚባሉት ነገሮች ብዙም አይጠሙም። ስለዚህ ትኩረት ያደረገው ሂሳብና ሳይንሱ ላይ ነው ዋናው። ልክ አሁንም እንደዛው ወደ ሂስቶሪ ገባው። እስከ 9 10 እንደተማርኩኝ ሲሄድኩኝ እንግዲህ እዚህ ከአንድ እስከ 3 ነው መውጣው አትሊስት ማለትም በደንብ ስለምሰራ ሳይንሶቹን እና እንትኖቹን ያኛው የስፖርትን ውጤት ወይ ፊዚክስ ወይ አንዱ ያካክስልኛል ገባ። ስለዚህ ተጠጋለው ወደ አንደኛ እስከዚህም ብዙም ወጣው አለልህም 2 3 በቃ ከዛ በቃ አዋሳ እንደሄድኩኝ 1 አመት ያችን 11ኛ ክፍል ወይዘሮ ሁሉ ነገር ተቀያየረ። ምክንያቱም የተለያየ ነው ካልቸሩ ይቀየርብሃል። ከዛ በቃ ሁሉም ነገር አልተስተካከለኝ እንደዛ ደደር እንደለመድኩትና 35ኛ ወጣው ከክፍሉ ራሱ ያን መሰለ ቶፕ ተማሪ በአንድ ጊዜ እሺ። ከዛ ተነስቼ ተመለስኩኝ እንደገና ወደ አንደኛ ወደዛው የሚወጣበት ሄድኩና ወደ ባህር ተመለስኩና እዛ እንደደረስኩ ምን አደረኩኝ? እንደገና ተመለስኩና አንድ ጓደኛ የነበረና በሮዳ ከሱ ጋር ማጥናት ጀመር። ሰመር ላይ ማለት ነው። ልክ ትምህርት ሲዘጋ ነው የሄድኩት። ሰኔ 30 አልቆ ወዲያው ነው የሄድኩትና ክረምቷን 2ቷን ክረምት ወዲያውኑ የ11ኛውንም የ12ኛውንም ሁለቱንም አንድ ላይ አጥንተን ተመለሰው ወደ ደደር ሄደ።